አፕሊኬሽኑን አወረድነው ማለት ነው። ግን እንዲህ ስታደርጉት እምቢ የሚላችሁ ከሆነ በዚህ አይነት መልኩ ኦፕን ስትሉት ከላይ በኩል ኦፕን ስትሉት በዚህ አይነት መልኩ ይመጣላችኋል። ኢንስታል ነው የምትሉት። በዚህ አይነት መልኩ ሲመጣላችሁ ኢንስታል ትሉታላችሁ ማለት ነው። በዚህ አይነት መልኩ አሁን ኦልሬዲ እያወረደው ነው አፕሊኬሽኑን እያወረደው ነው በደንብ። ከዛ በኋላ ደግሞ በደንብ መጠቀም እንችላለን ማለት ነው። ምናልባት ሌላም እንትን እንዲሆናችሁ ጥሩ ግንዛቤ እንዲሆናችሁ ቀጥታ ክሮም ላይ ደግሞ ሄዳችሁ ሰርች ማድረግም ትችላላችሁ። አውርዶ እስኪጨርስ ድረስ እንጠብቀዋለን። 9 ሰከንድ ይላል። 5 ሰከንድ ኦልሬዲ ሊያወርደው ነው። ኦፕን ብሎ መግባት ነው። ከዛ በኋላ ላይ ነው። ስለዚህ አብራችሁን ቆዩ። ኦልሞስት እዚህ አፕሊኬሽን ላይ ብዙ ነገሮች ብዙ ፊቸሮች ናቸው ያሉት። ብዙ ለየት የሚያደርገው ነገር ምንድነው ብላችሁ የጠየቃችሁን ሰዎች አላችሁ። በዚህ አጋጣሚ ልንገራችሁ። ይሄንን አፕሊኬሽን ምንድነው ለየት የሚያደርገው ላላችሁ ሰዎች ማለት ነው። የመጀመሪያውና ትልቁ ይሄንን አፕሊኬሽን ለየት የሚያደርገው ነገር ምንድነው ካልን አንደኛ ነገሩ ለወንድም ለሴትም ይከፍላል። ሁለተኛ ኪሳራ ቢፈጠርብን ማካካሻ ብሎ የሚከፍለን ክፍያ አለ። ሶስተኛ ላይቭ መግባባት ብንፈልግ ቮይስ ላይ ቁጭ ማለት እንችላለን። እኚህ ነገሮቹ ይለዩታል። በጣም የሚገርም ቲም ያለበት ነው። ኦልሞስት ፕሌይ ስቶር ላይ ራሱ ሪቪዎቹን ስታነቡ በጣም ደስ የሚሉ ሪቪዎች የተጻፉለት አፕሊኬሽን ነው። ስለዚህ አብረን እንስራ። ኦፕን እንለዋለን። በዚህ አይነት መልኩ ይከፍትልናል። ኦፕን ስንለው እንዲህ ባለ ሁኔታ ይከፍታል። አፕሊኬሽኑ ራሱ ዲዛይኑ የሚያምር ነው። ከዛ በኋላ ጎግል በሚለው ነው የምንገባው። ጎግል የሚለውን ስንነካው የጂሜል አካውንታችንን ይጠይቀናል። ቀጥታ ያስገባናል። ሙሉ ስማችሁን ያስቀምጣል ከላይ። ከዛ ከስር ሜል ፊሜል የሚለውን ነገር ነው የሚጠይቃችሁ። የሜል አካውንት ስላለኝ ይሄኛው በፊሜል ስለሆነ የምከፍተው በሌላ ሰው አሻራ ስለሆነ የምከፍተው ፊሜል እንለዋለን። ማለትም ቀጥታ ወደ ምኑ አስገባን? ወደ አፕሊኬሽኑ አስገባን ማለት ነው። ወደ አፕሊኬሽኑ በቀጥታ አስገብቶናል ማለት ነው። እዚህ ጋር በ7 ቀን ውስጥ የምታገኟቸው ሪዋርዶች እኚህ ናቸው ይላል። የሚገርም ነው። በ7ኛው ቀን በእያንዳንዱ ቀን የተለያየ ነገር የምታገኟቸው አሉ። ጎ አልኩት። በዚህ አይነት መልኩ ከፈተልኝ፣ አመጣልኝ፣ ሙሉ ነገሩን አመጣልኝ። ቀጣዩ ስቴፕ የሚሆነው እዚህ ውስጥ ከገባው በኋላ ይሄ ሙሉ ፓርቲ ላይ ያሉ ሰዎችን የምንመለከትበት ነው። እዚች ጋር ሜሴጆች ሲገቡልን ደግሞ ሜሴጅ የምንመለከተው እዚህ ያለው ፓርቲ ላይ ነው። የመጨረሻው የሚለው ደግሞ ፕሮፋይላችን በዚህ አይነት መልኩ ይቀመጥናል። ገና ስንገባ በኢንቪቴሽን ስለመጣ ኮይን ያስብልናል። ከዛ በኋላ ቢካም ሆስት የሚላል ቢካም ሆስት የሚለው ላይ ነው አይዲ የምናስገባው ማለት ነው። አብዛኛው ነገር ይሄው ነው። አሰራው አገባቡ ይሄ ነው። ቢካም ሆስት ላይ የምታስገቡትን ግን ካስገባችሁ በኋላ የፊት ማረጋገጫ ይጠይቃችኋል። ስለዚህ የፊት ማረጋገጫ እንዴት ነው የምንሰጠው የሚለውን ነገር ደግሞ የፊት ማረጋገጫ እየሰጠሁኝ እሱን ማሳያችሁ ይሆናል በቀጣዮቹ ቪዲዮዎች ላይ ማለት ነው። የሚኖረው ነገር ይሄ ነው። በዚህ አይነት መልኩ ገብተናል። ታስክ የሚለው ላይ ስትገቡ አሁን ላይ አይታያችሁ። ታስክ ላይ አይታያችሁ። የሚታያችሁ እኚህ ብቻ ናቸው። በቃ ይሄንን ኔምን ጽፋል። ይኸው ክሌም አድርጉ ይላችኋል። ኢነርጂ ክሌም አድርጉ ይላችኋል። ጎግል አካውንት ባይንድ አድርጋል። ይኸው ክሌም አድርግ 50 ኢነርጂ ነው። እዚች ጋር ኢነርጂ ነው የምታገኙት። በዚህ ኢነርጂ ደግሞ ተጠቅማችሁ ሪዋርዶቹ ኢነርጂው በበዛ ቁጥር ሪዋርዶች አሉ፣ የተቀመጡ ሪዋርዶች አሉ። እነዛ ሪዋርዶች ታገኛላችሁ። እዚች ጋር አሁን ኢነርጂው ከፍ ሲል 200 ኮይን አለኝ እያለ ይቀጥላል ማለት ነው። ይሄ ነው በአጠቃላይ ይሄ ነው። በጣም አሪፍ ነገር አለው። ስለዚህ ጀግኑ። አብረን ነው የምንሰራው። ባይንድ ኤጀንሲው ላይ ግን ስታስገቡ ምን ይጠይቃል የሚለውን ነገር ብቻ ለማየት ያህል እሷ ላይ አንድ ጊዜ አስገብተን እንመለስ። ተመልሰን እንመጣለን። እዚች ጋር የመጀመሪያው የምታስገቡት ነገር የሚሆነው የኤጀንሲ ቁጥር ነው። እዚች ጋር የሚገባው የኤጀንሲ ቁጥር ነው የሚሆነው። እኔ ምልክላችሁ ቁጥር አለ። በውስጥ ምልክላችሁ ቁጥር አለ። ያንን ቁጥር ነው ቀጥታ እዚህ ውስጥ የምታስገቡት ማለት ነው። ስለዚህ ቁጥሩን አብረን እያስገባን
የሚጠይቋችሁ ነገሮች አሉ። የመጀመሪያው አንተን እንዳስገባችሁ የመጀመሪያው የሚጠይቃችሁ ነገር ምንድነው ካላችሁ መጀመሪያ ገና ከማስገባታችሁ የሚጠይቃችሁ አንድ ነገር የፊት ማረጋገጫ ነው። ሆስት መሆን እፈልጋለሁ ብላችሁ ስታስገቡ የመጀመሪያ የሚጠይቃችሁ ነገር የፊት ማረጋገጫ ነው። ስለዚህ የፊት ማረጋገጫ መስጠት ይኖርባችኋል ማለት ነው። አሁን እኛ የፊት ማረጋገጫውን ባንሰጥም እንዲሁ ለመጀመር ያህል ብቻ እንጀምራለን። ለመጀመሪያ ያህል ብቻ እንዴት ነው የምንጀምረው የሚለውን እንድታውቁት ያህል ብቻ ቀጥታ እንዴት ነው የምንጀምረው የሚለውን ነገር ነክተነው እናያለን። ኦኬ ነክተነው እናያለን። አሁን እየጠየቀን ያለው አንድ ነገር ብቻ ነው። ጆይን አድርጉ፣ እዚች ጋራ ጆይን አድርጉ ነው እያለን ያለው። ስለዚህ ጆይን የምታደርጉበትን ሊንክ ብቻ ልንገራችሁ። የምታደርጉት